አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ባለፈ እንደተመለከትነው ብዙ መነጋገሪያም እንደነበረ ሴዶ ማርሻና ጆኒ ማርሻ ውድድር መድረክ ተዘጋጅቷል። ቀጠሮም ተጥሎ ነበረ። እንግዲህ ቀጠሮ 3 ቀን ነው የሚቀረው። በዛ ውድድር ቀጠሮ የተጣለ ቀን እንግዲህ በዝግጅቱ ላይ ጆኒ እንቁላል ሲቀበል በካሜራ ተገኝቷል። በካሜራ ታይቷል ማለት ነው። እንግዲህ ብዙ መነጋገሪያ ነበረ። ድግምት ሊሰራበት ነው፣ ይሄ የሆነ ነገር ነው፣ ጥንቁልና ብዙ ነገር ተብሏል። በዛ መሰረት እንግዲህ ሴዶ ውድድሩ 4 ቀን ሲቀረው እኔ ኡስታዞችንም ጠይቄያለሁ እና ሰዎችንም ጠይቄያለሁ። ይህ ነገር ድግምት ነው ተብያለሁ። ለራሴ ስለምፈራ ውድድሩ ላይ አልሳተፍም ብሎ ነበር። ብዙ መነጋገሪያም ሆኖ ነበር። ብዙ ቲኬቶች ተሽጠዋል፣ ብዙ ስፖንሰሮች ገብተዋል እና ተመልካቹም በጣም አስተያየት እየሰጠብን ነበር። በአሁኑ ሰዓት እንግዲህ ስምምነት ላይ ሳይደርሱ አይቀሩም። ሴዶ መልሶ ቃሉን ሰጥቷል እንደሚወዳደር። ውድድሩ አልቀረም ማለት ነው። ውድድሩ ቀርቷል ተብሎ ብዙ ሰው እየተወያየበት ነበረ፣ እየተነጋገረበት ነበር። የሴዶና ጆኒ ብቻ ሳይሆን ሌሎቹም እንደሚወዳደሩበት ትልቅ ውድድር ነው በኢትዮጵያ ውስጥ የተዘጋጀ እና በአሁኑ ሰዓት እንግዲህ እንደሚወዳደሩ ነው። በጣም በጉጉት የሚጠበቅ ፋይት ነው። ሁላችሁም እንደምታውቁት ያው አይወዳደርም ተብሎ ብዙ ሰው አስተያየቱን ሀሳቡን እየሰጠበት ነበር። እስኪ በጥቂቱ አዳምጡና ተመልሰን እንመጣለን። እናንተም እንደውም ጆኒ በተናገረው ነገር አንተ እንደምትመለከቱት እንግዲህ ውድድሩን እንደማይሰለፍ እንደማይጫወት ሰር ነው ድግምት ነው ተብያለሁ ብሎ እዚህ ጋር ነው አስተያየቱን የሰጠበት። አስተያየቱን ሰጥቶበት ነበረ። እንግዲህ ብዙ ሰው መነጋገሪያ አድርጎታል፣ ብዙ ሰው ዝቶበታል፣ ብዙ ነገር ተብሏል። ፈርቶ ነው መወዳደር አቅቶት ነው ተብሏል። አስተያየት አበሻ እንቁላሉን አፍርሽ ልገባ ነው ለህዝብ ብዬ። ህዝቡ በጣም ጓጓ። በጣም እኔ እንደዚህ ትጓጓላችሁ ብዬ አልጠበቅኩም ነበር። ስለዚህ ለእናንተ ብዬ እንቁላሉን ከነ እንቁላሉ ከነ ኮተቱ አክሽፌ እገባለሁ ማለት ነው። ህዝቡ በምን ያህል ብዬ ተጨንቄ ነበር። ግን አዳራሽ.ኮም ተዘጋጅቶላችኋል። በቀላሉ በአዳራሽ.ኮም ሙሉ ዓለም በአዳራሽ.ኮም ማየት ይችላል ማለት ነው። ትኬት ያለቀባችሁ ሰዎች በሱ ማየት ስለሚችሉ፣ ስለዚህ በቀኑ ቀንሽ ደረሰ። እዛው አፈርሽሻለሁ፣ እንቁላሏም ትጠጣለች ማለት ነው። እዛው አክሽፌ ጠጣሻለሁ። ናሽን ቢስሚላህ እንግዲህ እዚህ ጋር እንደምትመለከቱት ሚስ ወርልድ ኢትዮጵያ ሂሩት ይርጋለም ትባላለች። ሞዴል ናት። የ2018 ሞዴል እሷ ናት። ወደ ሌላ ሀገር ተሸኝታለች። እንግዲህ በእህቷን ያጣችበት ሁኔታ እዚህ ጋር እየተናገረች ነው። እህቷ ሟች ቅዱሳን ይርጋለም እንግዲህ በጓደኛዋ በሂሩት በሞዴል ሂሩት ጓደኝነት የ10 ዓመት ጓደኝነት በ10 ዓመት ጓደኛዋ ነው እንግዲህ ታግታ በ5 ዓመት ትበልጣታለች። ታላቅ እህቷ በጣም ያሳዝናል። እናታቸው በልጅነት ሞተባቸው በአባት ያደጉ ልጆች ናቸው። ዛሬ ላይ እዚህ ደርሰዋል። እህቷ የጆሮ ጌጥ መሸጫ እንደነበራትና የጆሮ ጌጥ ታዛ እንግዲህ በዛው እንደታገተች እና 2 ሚሊዮን ብር ተጠይቀው 2 ሚሊዮን ብሩ ይዛ እየሄደች በመሀል እንግዲህ ሞታ ነው የተገኘችው። ሞታ ብቻ አልተገኘችም። በኮንዶሚኒየም ውስጥ በ2 ሻንጣ ተከፋፍላ እንግዲህ ዘግናኝ በሆነ ሁኔታ ተገላ። በጣም የሚያሳዝነው ነገር የ10 ዓመት ጓደኛዋ መሆኗ ነው። በ10 ዓመት ጓደኝነት ውስጥ ያው ቤተሰብ ናት። ሁሉንም ሞዴሎች አብረዋት የነበሩ ስቱዲዮ የምታወራበትን በሙሉ ሰውን ያስለቀሰ በአሁኑ ሰዓት ዓለም በሙሉ እየተነጋገረበት ይገኛል። እህቷን ያጣችበት ሁኔታ አሳዛኝ ነው። እንግዲህ እህቷን ባጣች በሳምንት ነው ወደ ሌላ ሀገር የሄደችው። ከባድ ነው። ሀገር የጣለችብኝ አደራ አለብኝ፣ ቤተሰብ የጣለብኝ አደራ አለብኝ፣ መንግስት የጣለብኝ አደራ አለብኝ። ለዛ ነው የመጣሁት እንጂ እንደው
ልበ ሙሉ ሆኜ አይደለም ሀዘን ከውስጤ ወጥቶ አይደለም እዚህ የተገኘሁት ብላ እያወራች ነው። መናገር አቅቷት ቃላቶቿን እያቆራረጠች ነው የምትናገረው። በተለይ እህቷ የሞተችበት ሁኔታ በጣም ነው የሚያሳዝነው። በጣም ያሳዝናል። እህቷን ያጣችበት መንገድ ማለት ነው። በገዛ ጓደኛዋ እንግዲህ ጆሮ ጌጥ የሚገዛሽ ድርጅት አግኝተናል፣ መጥተሽ እናነጋግረው፣ ለእህትሽ አትናገሪ ብለዋት ነው እንግዲህ ሰርፕራይዝ ነው ድርጅት አግኝቻለሁ ጆሮ ጌጥም ታዝዣለሁ ብላ ነው ከቤት የወጣችው። ከቤት እንደወጣች ቀርታለች። እህቷ መሞት ብቻ አይደለም ሞቱ በጣም ያሳዝናል። በዛ ላይ በሚታወቅ ሰው ምናልባት ታግታ ገንዘብ ከጠየቁን አትሞትም የመኖር ቻንስ አላት በሚል ተስፋ አድርጋ ነበረ። ግን በመጨረሻ እንግዲህ ሞታ በሁለት ሻንጣ ውስጥ ተገኝታለች። በጣም ዘግናኝ የሆነ ነገር ነው። በመጨረሻ እስር ቤት ሆነው ሲጠየቁ ገንዘብ ችግር ስላለብን ገንዘብ አስፈልጎን ነው እሷን አግተን የገደልናት ብለዋል። እንግዲህ ጓደኛዋ 10 ዓመት ሙሉ አብራት የተማረች 10 ዓመት ሙሉ ብዙ ነገሮችን አብረው ያሳለፉ እንደ ቤተሰብ የሚኖሩ ጓደኛዋ ከ1 ዓመት በፊት በትንሽ ነገር ተደባብረን ከ1 ዓመት በፊት ተራርቀናል። ለ1 ዓመት አላገኘኋትም። በመሀል እንግዲህ በጓደኛዬ በኩል አጠቃችኝ ብላለች። እንግዲህ ለውጣችን በሆነ ሰዓት ስንለወጥ ለውጣችን የማያስደስታቸው የኛ መለወጥ የሚያስጨንቃቸው በዙሪያችን ብዙ ሰዎች ሊኖሩ ይችላሉ። እኛን ባያገኙ በእኛ ዙሪያ ተስፋ ያደረግንባቸው በእኛ ዙሪያ ያሉ የምንወዳቸው ሰዎችን በመውሰድ ህይወታቸውን በመንጠቅ ይበቀሉናል ማለት ነው። ሞዴል ሩታ ስለ እህቷ ሞት እንግዲህ ዝምታዋን ሰብራ በዓለም አደባባይ ተናግራለች። ሀዘኗንም ገልጻለች ማለት ነው። ዓለምን አነጋግሯል። በአሁኑ ሰዓት በጣም ብዙ ሰው ምርጫ አላት። በአሁኑ ሰዓት እየተመረጠች ነው። ሁሉም ሰው ገብቶ እንዲመርጣት ቅስቀሳ እየተደረገ ነው። ብዙ ሰው አዝኗል። በጣም ያሳዝናል። በአሁኑ ሰዓት ብዙ ነገሮችን እየሰማን ነው የምንገኘው። በጣም ነው የሚያሳዝነው። እንግዲህ በጓደኛው በተለይ ስላስተዳደጋቸው ስታወራ፣ ስላላቸው ቀረቤታ ስታወራ እሷ እንደ ታላቅ ሆና ታናሽ ናት፣ ግን እንደ ታላቅ ሆና እህቷን እንደተንከባከበቻት አብረው ብዙ ነገሮችን አብረው እንደሚያሳልፉ ተናግራለች። በጣም ነው የሚያሳዝነው። ከዛ በተጨማሪ እንግዲህ በሰች አስተውያየዋት ምናምንና ግን ምን አይነት ናቸው ማን ናቸው ሲሳካ አለችኝ እና የያዘችውን ጆሮ ጌጥ አማርጫት ጆሮ ጌጡን አሽገ ነው ምናምን ነበር የወጣችው። ከ5 ሰዓት ተኩል በኋላ ድምጿን አልሰማሁትም እና የመጨረሻ ያወራችኝ ነገር በደስታ ስለሆነ ያወራችኝ በቃ that's my last conversation ከሷ ጋር እና አንድ ማለት ፈልገው ነገር ቢኖር ምንም አይነት ስራ ቢኖራችሁ ምንም አይነት የምታደርጉት ነገር ካለ ከቤተሰብ ጋር ከጓደኛ ጋር ከበቃ ቅርብ ከምትሉት ሰው ጋር ኮኔክት ማድረግ ብትችሉ ብትናገሩ ብትሄዱበትን ማለት ዘመኑ ይሄን ያህል ከገፋ ማለት ነው እና ሎኬሽናችሁን ሼር ብትደራረጉ ዘመኑ አሁን በደንብ ዋይድ ነው። ስለዚህ እጃችን ያለውን ቴክኖሎጂም እየተጠቀምን ሎኬሽናችንን ሼር መደራረግ እርስ በርስ መጠባበቅ አለብን እና ምንም ነገር ስታደርጉ ለቤተሰብ ወይ ለጓደኛ ወይ ለምታውቁት ሰው ቅርብ ለምትሉት ሰው ለምታምኑት ሰው ሼር አድርጉ ነው ማለት ፈልገው። በጓደኛ ደረጃ እንዴት ትገምተዋለህ? እኔ እንጃ፣ እኔ መገመት አልችልም። በልተህ ጠጥተህ አብረህ ኖረህ ተረዳድተህ ሰው ሲታመም አብረህ አስታመህ ያሳለፍከው ሰው ይህንን ማድረግ ከቻለ ከማን ተጠንቀቁ ማለት እንደምችል አላውቅም። ይህ ነው ማለት የምችለው። ጉዳዩ አሁን የሆነ የሚመስልሽ ተጠርጣሪዎቹ አረጉ ብለሽ ብታስቢው አንቺን ለመጉዳት ነው ወይስ እህትሽን ለመጉዳት ይመስልሻል? እኔ እንጃ። መመስከር ካለብኝ መማል ካለብኝ ሁላ ቅዱሳን እህቴ ምንም አይነት ከሰው ጋር የሚያነካካት ነገር ምንም የሌለባት በየዋህነቷ ነው የምትታወቀው። ሚስኪን በመሆኗ ነው የምትታወቀው። ለዛም ነው እንደዚህ አድርገው መጭት የሞከሩት ለሷ እና ኦብቪየስሊ
እኔን አታክ እንደምታደርግ ታውቃለች በዚህ ምክንያቱም ምን ያህል ቅዱሳን ቤት ውስጥ እንደንቁላላት ያን ያህል ነው የምንጠብቃት እና ምናልባት ይህንን ስለምታውቅ በእሷ ከመጣን እሷን ከያዝናት ምንም ነገር ያደርጋሉ የሚል ማይንድ ሴት ምክንያቱም ሺኖስ 10 ዓመት በላይ ጓደኝ ከሆነች ታውቃለች ሁሉ ነገር ለዛም ነው እንደዛ ከተጠርጣሪዎች ውስጥ ጋር ለመጨረሻ ጊዜ ያወራሽው ግንኙነትሽ ምን አይነት ቅርጽና ይዘት ነበረው? ኦልሞስት ወደ አመት የሚሆን ነገር አላወራንም ማለት ይቻላል። በቃ እንደ መደባበር ብለን ምትተው የለም እንደዛ ነገር ነበር። ተራርቀናል፣ ኮኔክሽን ብዙ አልነበረንም እና ኦልሞስት ተጠፋፍተናል የሚባል ነበረ። ምክንያቱም ልቤ ነግሮኝ ይሁን ምን ይሁን በቃ ራኩኝ። እኔም ካለው ነገር ካለው ሲቹዌሽን ሁሉ ራኩኝ። በአንድ ነገር ማስቀየማኝ ነበር እና ቅርታ ተባብለን በቃ ችግር የለም ብዬ ያኔም ስጠራት በሌላ ሰው ስም ነው ሌላ ሰው ስም አርጋ ነው የጠራችት እንጂ ስሟን ብትጠራት ሄዱ ወይ ትነግረኛለች።